አንድ በኩል አይቻልም ማለት ነው። አሁን የተፈቀደው የፈርዲ ለሆኑት ብቻ ነው። እሺ የኢቃማ ሳይሰራልን ከጠለብ የጠፋ ነው። እንግዲህ ሳይሰራላችሁ የቀራችሁት እስካሁን ድረስ ባለው በሲስተሙ አልሰራም። ነገር ግን የተወሰነ ምንድነው ያልተጣራ ወይም ደግሞ እርግጠኛ ያልሆነ ቀጣይ እዛው ድረስ ሂዶ ከፊል ይህን ነገር ማሰራት ይችላል አይችልም የሚለውን የተጣራ መረጃ ለመያዝ ተቸግሬያለሁ። ምክንያቱም ዶክመንቱ አለ ብሪንት በሚሳብበት ጊዜ ረቀመተል ሁዱድ የሚባል አለ። የገባችሁበት ልክ እንደዛው እንደ ኢቃማ 90 ቀን ይላል። ኤክስፓየርድ የሆነበት ኢንተሃ የሚለው 90 ቀን ይላል። ነገር ግን የኢቃማ ቁጥር የለውም። ይህንን ምናልባት ከፊል ስፖንሰር የሚሆናችሁ ይህንን ብሪንት ይዞ ሂዶ እዛው ጀዋዛት ገብቶ ቢጠይቅ እና እስካሁን ድረስ የተረጋገጠ ነገር የለም። የተመለሰም ሆነ የተሰራለት አንድ በቪዛ ነው በጠለብ የገቡትን ነው ተብሏል። በጠለብ ገብቷል። ግን ኢቃማ ቁጥር አስገባ ከሚልበት ቦታ ላይ ኢቃማ ቁጥር ለማስገባት በዚህ ሲስተም አይሰራም። ነገር ግን ዶክመንቱን በመያዝ እዛው ጀዋዛት ጋር በመሄድ ረቀመተል ሁዱዱ ስላለ በዚህ መንገዱ የሚቻልበት ካለ ብትሞክሩ ጥሩ ነው ብዬ አስባለሁ። የተጣራ በዚህ መንገዱ የተስተካከለላችሁ ወይም ደግሞ ከፍላችሁ የተመለሰባችሁ ካለ የተጣራ መረጃ ብትሰጡኝ ለሌሎችም ለማጋራት እወዳለሁ። ሁለተኛ ተናዘል የሚሆንብኝና የመክተብ 4000 ነው የምከፍለው። አዎ ሁለተኛ ከሆነ 4000 ግዴታ ነው ማለት ነው። እና ውድና የተከበራችሁ ሌላው ይህን ያልካልኩ ያንነው መድገም ነው። ሌላው ይሄ ምንድነው እናውጣ አናውጣ ብላችሁ ደግሞ የምትጠይቁም አላችሁ። እናንተ ናችሁ የምታውቁ። ከጀርባችሁ ያለው ሁኔታ ነው እንድታወጡም ያላችሁ ራዕይ ነው። ብዙ አሁን